ግድ 2007 ዓ.ም የፊዚክስ ኢንትራንስ ጥያቄ ነው። ጥያቄው እንዲህ ይላል ስለ ዳይናሚክስ ነው። የፎርስ ኦፍ ማግኒቲዩድ 20 ኒውተን is applied to a block of 2 kilogram mass that lies on rough surface. horizontal surface as shown in the figure below. ብሎክ አለ፣ ራፍ ነው ሰርፌስ ማለት ፍሪክሽን አለ ማለት ነው። ሴንስ the coefficient of kinetic friction between the block and the surface is 0.4. what is the magnitude of acceleration of the block የሚለው ጥያቄው። here the choice. so ፎርሶቹን አናላይዝ ማድረግ ይኖርብናል። here ኖርማል ፎርስ አለን፣ ዳውንዋርድ ግራቪቴሽናል ፎርስ አለን። upward let's say this is Fn እዚህ ጋር ኖርማል ፎርስ ነው። ኦኬ here Fg አለን፣ Fg and ወደዚህ ደግሞ ፍሪክሽናል ፎርስ አለን ማለት ነው። now the block moves in this direction, therefore ሊኖር የሚችለን አክሰለሬሽናችን x ኮምፖነንት ብቻ ነው ማለት that means the y component of acceleration could be 0. from x y ኮምፖነንቱ 0 ነው ስንል ምን አለን? እቺኛው ፎርስን ዲኮምፖዝ ማድረግ ይኖርብናል። አንደኛው ፎርስ ወደዚህ fx አለን፣ fx ይኖረናል። ወደ ላይ ደግሞ we will have fy. the magnitude of fy and fx can be given in terms of Pythagoras theorem እንጠቀም magnitude of f times cos of sin of 53 ነው። sin of 53 ነፖድ ኮምፖነንቱ 53 ሲሆን fx አችን ደግሞ ካፒታል f times cos of 53 ዲግሪ ይሆናል ማለት ነው። ናው ቅድም እንደተባባልነው y ኮምፖነንት ሶሉሽናችን 0 ስለሆነ f ኔት አሎንግ y 0 ነው የሚሆነው። from that fn ለማግኘት እንዲጠቅመን fy ወደ ላይ ነው፣ fn ወደ ላይ ነው። therefore fn plus fy fy minus fg ምን ይሆናል? 0 ይሆናል። እኩል ይሆናል 0። from this ለfn ሶልቭ እናድርግ። the normal force becomes the difference of gravitational force fg minus fy ይሆናል ማለት ነው። አይነስ fy ዘጋናት ቁጥር ነው f y ይሆናል። fn አግኝተናታል። now ወደ x ኮምፖነንት ውስጥ እንሄድ። instead of being 0 acceleration ይኖረናል አሁን but acceleration this time በደንብ የሚሆነው fx ወደዚህ ብሎኩ ስላይድ የሚያደርገው ወደዚህ ራይት ሳይድ ስለሆነ fx ከff ይበልጣል ማለት ነው። therefore fx minus ff ምን ይሰጠናል? ma ይሰጠናል። m times a x ይኖረናል ማለት ነው። now fx ff እና m እናውቃለን፣ n ነው ማናውቃት ማለት ነው። so እሱን ፕለግ ስናደርግ ኢንዲፔንደንትሊ ምን ይሆናል? fx እዚህ ጋር እንዳውን ነው f times cos of 53 ነው። cos of 53 ዲግሪ ሲቀነስ f
ደግሞ ምን ማለት ነው? ኮኤፊሽንት ኦፍ ፍሪክሽን ሚው ኬ ታይምስ ኤፍ ኤን ነው የሚሆነው ማለት ነው። ታይምስ ኤፍ ኤን ይሆናል እኩል ይሆናል ኤም ኤ ይሆናል ማለት ነው። ናው ሂር ኤፍ ስንት ናት? 20 ኒውተን ተብለናል። 20 ሲባዛ ኮስ ኦፍ 53 0.6 0.6 ነው ሲቀነስ ኮኤፊሽንት ኦፍ ፍሪክሽናችን 0.4 ስትናል ኢንቱ ኤፍ ናችን ኤፍ ጂ ማይነስ ኤፍ ዋይ ነው። እዚህ ጋር እንደተነጋገር ነው ማለት ነው። ስለዚህ ኤፍ ጂ ኤም ኤ ነው የሚሆነው። ኤም 2 ኪሎ ግራም ናት ሲባዛ ጂያችን 10 ሲቀነስ ኤፍ ዋይ ደግሞ ኤፍ ሳይን 53 ነው። ኤፍ 20 ነው ሲባዛ ሳይን ኦፍ 53 0.8 እኩል ይሆናል ኤም 2 ኪሎ ግራም ነው ብሎ እኮ ያ 2 ኤ ሆኗል ማለት ነው። 2 ኤ ነው ሲባዛ 0.6 12 ሲቀነስ 0.4 ኮኤፊሽንት እንዳለ ትወዳለች ታይምስ 2 ሲባዛ በ10 20 ሲቀነስ 20 ሲባዛ 0.8 16 ራይት ያ እኩል ይሆናል 2a ናው 12 ማይነስ 0.4 ሲባዛ 20 ሲቀነስ 16 4 ነው እኩል ይሆናል 2a ጤና 12 ሲቀነስ 0.4 ሲባዛ 4 1.6 ራይት እኩል ይሆናል 2a 12 ሲቀነስ 1.6 10.4 እኩል ይሆናል 2a then ኤን ብቻውን ለማስቀረት both sides ለሁለት ይህንን ለሁለት ስናካፍል 2 በኤቱ ትጠፋና ኤ ይኖረናል። ኤ will be ስኩዌር ይሆናል ቢቱ ቁጥር ስለሆነ ማለት ነው። ስለዚህ 5.2 ምርጫ ውስጥ እንፈለግ the answer could be choice B ይሆናል ማለት ነው።